ከትዳሩ መፍረስ የጀመረው የታሪኩ ምስቅልቅል ህይወት። ስለ አርቲስቱ ያልተሰሙ አሳዛኝ ታሪኮች። የኢትዮጵያ አርቲስቶች ፊታቸውን እንጂ ውስጣቸውን የሚረዳ የለም። ብዙዎቹ አስከፊ ህይወት ውስጥ እየኖሩ ደስተኛ መስለው ይታያሉ። አብዛኛዎቹ የኢትዮጵያ አርቲስቶች ህይወታቸው ለህዝብ እንደሚታይ አይደለም። ከጀርባቸው እጅግ አሳዛኝ ታሪኮችን ይዛሉ። ብዙዎቹ በሱስና በህመም የሚሰቃዩ ናቸው። ከዘፋኝ እስከ ተዋናይ ድረስ ገና በለጋ ዕድሜያቸው ተኮስትረው የቀሩት ብዙ ናቸው። የኔ ኤልያስ መልካ አሟሟት ከታሪኩ ብርሃኑ አሟሟት ጋር ተመሳሳይ ነው። አገር የሚዘምርለት ስንት ዘፋኞችን ያወጣው ኤልያስ መልካ ጠያቂ አጥቶ ባይተዋር ነኝ እያለ ብቸኛ ነኝ እያለ ተስፋ ቆርጦ ነበር የሞተው። አርቲስት ታሪኩ ብርሃኑም ይህ ዕጣ ፈንታ ደርሶታል። የአርቲስቱ ህይወት መመሰቃቀል የበዛው ከባለቤቱ አርቲስት ቃል ኪዳን ጥበቡ ጋር ከተለያየ በኋላ እንደሆነም ተነግሯል። አርቲስት ታሪኩ ከአርቲስት ቃል ኪዳን ጋር ስለሚያደርገው ሰርጉ የተናገረው ንግግር ዛሬም ብዙዎችን አሳዝኗል። የትግርኛ ዘፋኙ ዳዊት ነጋም በተመሳሳይ አድኑኝ ጸበሉ ሰዱኝ እያለ ሲማጸን ኖሮ ነው ህይወቱ ያለፈው። እነ ታምራት ደስታ እነ ዮብ መኮንንን ጨምሮ በርካታ አርቲስቶች በዝምታ ውስጥ ሆነው ማንም ሳይረዳቸው ሞቱ የሚለው መርዶ ተሰምቷል። አርቲስት ታሪኩ ብርሃኑ ባባ ገና በ30ዎቹ ዕድሜ ክልል ውስጥ የነበረና ማንም እንዲህ አሳዛኝ ፍጻሜ ይኖረዋል ብሎ ያልጠበቀው ተወዳጅ አርቲስት ነበር። ይሁን እንጂ አርቲስቱ እጅግ በአሳዛኝ ህይወት ውስጥ ይኖር የነበረ ነው። ይህን የሚያውቁ በርካታ ጓደኞቹ፣ ፕሮዲዩሰሮቹ በዝምታ ሲያዩት ኖረዋል። አሁን ህይወቱ ካለፈ በኋላ የሚወጡ መረጃዎች እንደሚያመለክቱት አርቲስት ታሪኩ ብርሃኑ ከታመመ ብዙ ጊዜ እንደቆየ ነው። የህክምና ወጪውን ተሸፍንለት የነበረችውም አርቲስት ረቂቅ ተሾመ እንደነበረችም ተነግሯል። አርቲስቱ ልክ እንደ ኤልያስ መልካ የሰው ያለህ እያለ ነው ህይወቱ ያለፈው። አንድ ሰው ሊጠይቀው ከሄደ ሰው ከመናፈቁ የተነሳ አይኖቹ በእንባ ይሞሉ እንደነበር የጠየቁት ተናግረዋል። ስምም ዝናም ለታሪኩ እንደ ማለዳ ጤዛ ሆኖበታል። አርቲስቱ እርዳታ እንደሚያስፈልገው የቅርብ ሰዎቹ ለህዝብ ባለማሳወቃቸው አንዳንዶቹ ሲወቅሱ ታይተዋል። አርቲስቱ መስጠት እንጂ መቀበል የሚፈልግ አልነበረም። በዚህ ምክንያት ችግሩ ለህዝብ ወጥቶ እንደ ሌሎች አርቲስቶች ገንዘብ እንዲሰበሰብለት ፍላጎት አልነበረውም። በዚህ ምክንያት ስቃዩን ለብቻው ታቅፎ የማትቀረውን ሞቱን ተቀብሏል። ታሪኩ ከትዳሩ መፍረስ በኋላ ያለው ህይወቱ ሐዘን የሞላበት ነበር። ትዳሩ የፈረሰበት መንገድና ተያያዥ ጉዳዮች፣ የፊልሙ ገበያ መቀዛቀዝና ያ ተፈላጊ ተዋናይ በስራ አለመጠመዱ ታሪኩን በስነ ልቦና ሰብሮታል። ብቸኝነት ጎድቶታል። በህዝብ አይን በጉጉት የሚታየው ብርቱ ተዋናይ አይኑ ሰው ተርቧል። ሰው ፈልጎ ሰው አጥቷል። እንደ መጀመሪያው ሁሉ በመጨረሻም እናቱ ብቻ ከጎኑ ነበሩ። አርቲስት ታሪኩ ብቻውን በህመም ሲሰቃይ ማንም አልደረሰለትም። አሁን ላይ የታሪኩ እናት ቤት በታዋቂ አርቲስቶች ተሞልቷል። ዛሬ ለታሪኩ አልቃሹ ብዙ ነው። ነገ ቀብሩ ይደምቃል። የአስክሬን ሽኝት ፕሮግራም ወጥቶለታል። የአበባ ጉንጉን ይጎርፍለታል። ቀብሩ ይደምቃል። የአስክሬን ሽኝት ፕሮግራም ወጥቶለታል። የአበባ ጉንጉን ይጎርፍለታል። ይህ ሁሉ ግን ለታሪኩ አንዳች የሚረባው የለም። ዛሬ ለቅሶን ካደመቁት አርቲስቶች ጥቂቶቹ እንኳን ከጎኑ ቆመው ቢሆን ምናልባት በትዳሩ መፍረስ፣ በሚስቱ፣ በስራ ባልደረቦቹ፣ በሰው ጦት ከተፋጠነው ሞቱ ማገገም ምናልባትም መዳን በቻለ ነበር። ሰው ተከበው ኖሮ ብቻውን ተኝቶ አለፈ። አርቲስቱ በቅርቡ ከተለያዩ የህይወት መሰናክሎች ለመውጣት ወደ ቤተ ክርስቲያን ተመልሶ ነበር። ህይወቱ እስኪያልፍ ድረስም በጸበል ጭምር ሲረዳ ቆይቷል። ከዚህ ቀደም በርካታ አርቲስቶች ቃጥላ ጽዮን ማርያም ጸበል ሄደው እንደተፈወሱ መናገራቸውን ተከትሎ አርቲስት ታሪኩ ብርሃኑ በቦታው ላይ መገኘቱን የሚያሳዩ ምስሎች ቀደም ሲል ሲወጡ እንደነበር ይታወቃል። ህመሙ እየጸናበት ሲሄድ አርቲስቱ ማረፊያውን በእናቱ ቤት አድርጓል። አርቲስቱ ማንም ጠያቂ እንዳልነበረውና በከፍተኛ የገንዘብ ችግር ውስጥ እንደነበረም መረጃዎች ተገኝተዋል። ሲያስታምሙት የነበሩትም እናቱ ብቻ እንደነበሩ ነው የታወቀው። ጋዜጠኛ ቴዎድሮስ ተክለ አረጋይ ስለ ታሪኩ በቅርበት የሚያውቀውን እንዲህ ብሏል። ታሪኩ ከህመሙ በላይ ህመም የሆነበት ሰው ማጣቱና ብቸኝነቱ ነበር። እንደዚያ ውድ የነበረው ተዋናይ በህመምና በስሜት ስብራት ታሞ እናቱ ደሳሳ ጎጆ ውስጥ በወደቀ ጊዜ ማንም ዞር ብሎ አላየው። እግዚአብሔር ይውሰድህ ሊለው እንኳ ቤቱ የሚሄድ ወዳጅ አልነበረም። በዚህ የተነሳ የታሪኩ የቀንና ሌሊት ሐሳብ ዳግም ከወደቀበት ተነስቶ ሰው መሆኑን ማሳየት ነበር። እንደገና ከአስገራሚ ትወናው ጋር ካሜራ ፊት መቆም ነበር። ግን አልሆነም። ታሪኩ ብርሃኑ ሰው እንደሌለው ሰው ተስፋ ቆርጦ ተመልሶ እናቱ ቤት በተኛ ወቅት ከነዚያ ሁሉ ወዳጆቹና ፈላጊዎቹ ተክለ ሃይማኖት ሆስፒታል አስተኝታ የመድኃኒትና ሙሉ የህክምና ወጪውን የሸፈነችው ተዋናይት ረቂቅ ተሾመ ብቻ ነበረች። ጥቂት ወዳጆቹ ፊልም አሳይተው ገንዘቡን ሊሰጡት ቢጠይቁት ታሪኩ ፍቃደኛ አልሆነም። አንድ ተዋናይ የቀድሞ ወዳጁ ታሪኩ ወደ ተኛበት ተክለ ሃይማኖት አካባቢ እናቱ ቤት ሊጠይቀው ሲሄድ አልቅሶ ነበር የተቀበለው። ሰው ማጣቱ የዚያን ያህል ጎድቶት ነበር ብሏል።